ቲክቶክ ላይ የምታያቸው ቪዲዮዎች አልወርድ ካላችሁ እንዲሁም ደግሞ ዋተርማርክ የሆነ ካስቸገራችሁ ዛሬ አንድ መፍትሄ ይዤላችሁ መጥቻለሁ። ማንኛውንም የቲክቶክ ቪዲዮ ያለምንም ዋተርማርክ እንዴት ማውረድ እንችላለን? ለምሳሌ ይህንን ቪዲዮ እንዳይወርድ አድርጌዋለሁ። ራሱን ይህንን ቪዲዮ እንዴት ዳውንሎድ እንደምታደርጉት ስቴፕ ባይ ስቴፕ አሳያችኋለሁ። ለአካውንቱ አዲስ የሆናችሁ ፎሎው፣ እንዲሁም ደግሞ እኔን ማገዝ የምትፈልጉ ቪዲዮ ላይክ እያደረጋችሁ በቀጣይ እንድታዩትም ደግሞ ፋቮራይት ላይ ማስቀመጣችሁን አትርሱ። ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ ወደ ቲክቶክ አፕሊኬሽናችንን እንገባና ዳውንሎድ ልናደርገው የፈለግነውን ማንኛውንም ቪዲዮ እንመርጣለን። ከዛም እንደምታዩት እዚህ ጋር 3 ነጥቧን ነክተን በመቀጠል ኮፒ ሊንክ የሚለውን በተን እንጫንና እንደምታዩት ሊንክ ኮፒድ ብሎላል። ስለዚህ ከቲክቶካችን እንወጣለን። በመቀጠል ወደ ክሮም አፕሊኬሽናችን ወይም ወደ ማንኛውም ብራውዘራችን በመግባት ሰርች በተኑን እንጫንና ስናፕቲክ ዶት አፕ ብለን በዚህ መልኩ እንጽፋለን። በመቀጠልም እንግዲህ ኢንተር ስንለው ቀጥታ ወደ ዌብሳይቱ ይወስድናል ማለት ነው። እዚህ ጋር ፔስት እንለዋለን። በመቀጠል ዳውንሎድ የሚለውን በተን ስንጫነው ቀጥታ በዚህ መንገድ ቪዲዮውን ዳውንሎድ እንድናደርግ ይፈቅድልናል። ዳውንሎድ ማድረግ ብቻ ነው የሚጠበቅብን። በዚህ መልኩ ዳውንሎድ ማድረግ ትችላላችሁ። አሁን እንግዲህ ቤተሰብ ከዚህ በኋላ ማንኛውንም የቲክቶክ ቪዲዮ ያለምንም ዋተርማርክ በቀላሉ ዳውንሎድ ማድረግ ትችላላችሁ። ይህን ቪዲዮ ግን ለነዛ ቪዲዮዎቻቸውን ዳውንሎድ እንዳይደረግ ለሚያደርጉት ቲክቶከሮች ላኩላቸው። ቪዲዮውን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ለአካውንቱ አዲስ የሆናችሁ በቀጣይ የምሰራቸው ቪዲዮዎች እንዲደርሷችሁ አካውንቱን ፎሎ ማድረጋችሁን አትርሱ። ሀሳብ አስተያየት ወይንም ደግሞ ጥያቄ ካላችሁ በቀጣይ እንዲሰራ ያግዘኛልና ኮሜንት ላይ ጻፉልኝ። በመጨረሻም ይሄ ቪዲዮ ብዙዎች ጋር እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን አትርሱ። ቻው።